ከዚህ በኋላ ጠቡ ከኔ ጋር ነው። እስቲ ጥንካሬ ስለሌለ ወይም ደግሞ ፈሪ ስለሆንኩኝ አይደለም። እግዚአብሔርን ጀግኒት ያሳያችኋለሁ። እዚህ በኋላ ታያላችሁ። እናችሁም ብትሆኑ ዴም አድርጉልኝ፣ አሳያችኋለሁ ማለት እንደሆንኩኝ። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብንም። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ እናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይህን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ አድርሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ አድርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁን እንድታገዙኝ እፈልጋለሁ። ልጄ ከዚህ በላይ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በልልኝ። የምትሄድበትን መንገድ ሁሉ ስራህንም የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብ ሆኜ ጸሎትን እያደረግኩኝ ያለውን ነገር በደስታ እንድንኖር ነው የምመኘው። ተንኪው፣ አመሰግናለሁ። ሁሉም የእሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለን። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ዝኖት ኖርማል፣ ለእኔ ትክክል አይደለም። ከዛሬ ጀምሮ ይህን ታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰብ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆይ እያደረግኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም የሚያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች በምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ
እችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን የማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቴንክ ዩ። እግዚአብሔር ያክብርልኝ። በባለፈው ዕለት በፊቴክ በነበረው ፖድካስት ላይ ብዙዎቻችሁ ስደግፉኝም እንዲሁም ደግሞ ስታጠለጥሉኝ የነበራችሁ ሰዎች አይቻለሁ። በጣም ብዙ ሰዎች አይቻለሁ። አንዳንዶቻችሁ ተከፍሏችሁ ሆን ብላችሁ ያደረጋችሁ ሰዎች አላችሁ። አንዳንዶቻችሁ ደግሞ እንደዚሁ ለመወደድ ብላችሁ ወይም ደግሞ ቪው ለማግኘት ወይም ደግሞ የሆነ ሳምቲንግ በቃ ታዋቂ ለመሆን ስትሞክሩ የነበራችሁ ሰዎች ነበራችሁ። እኔም ትንሽ የስራ ጫና በጣም በዝቶብኝ ስለነበረ ስትረስ አድርጌ ስለነበረ አላየሁትም ነበር። ቱ ቢ ኦነስት ወድጄዋለሁ። ያደረጋችሁትን ነገር በሙሉ እነዚህ ትንሽ ነገሮች ናቸው ጠንካራ ሰው አድርገው የሚሰሩት ሰዎችን። ያደረጋችሁት ነገር ስትሬንግ ሰጥቶኛል። ምንም አልሰበረኝም፣ ምንም አላበሳጭኝም። እንደዚህ አይነት ነገሮች ሁሌ ሀፕን ሲያደርጉ ለራሳችን ጊዜ እንድንሰጥና ቆም ብለን እንድናስብ ያደርገናል። ስፔሻሊ ናው እጅግ በጣም ብዙ መስራት ያለብኝ የራሴ የሆኑ ማሳካት አቺቭ ማድረግ የምፈልጋቸው ጎሎች አሉ። በእነዚህ ምክንያት እንደዚህ አይነት መልስ መመላለስም አልፈልግም። ዋናኝነት ግን የመጣሁት ግን ወዳጆችን፣ ጓደኞችን ወይም ደግሞ ይወዱኝና የሚያከብሩኝን ሰዎች ይቅርታ ለመጠየቅ ነው የመጣሁት። ይቅርታ የምጠይቅበት ዋና ሪዝን ደግሞ የማይመጥነኝን ነገር ስለተናገርኩኝና እዛ ቦታ ላይ ቁጭ ብዬ ያን ያህል ማውራቴ ትክክል አልነበረም። ትልቁ ችግር ምን እንደሆነ ልንገራችሁ። ኢሞሽኔን እና ኤክስፕሬሽኔን ባላንስ ማድረግ ስላልቻልኩ ስለነበረ ነው ይሄ ነገር ሀፕን ያደረገው። ኢትስ ኦኬ። ከዚህ በኋላ ጠንካራውን ቶሚታ ያላችሁ የወደኩ መስሏችሁ ሲጨፈጭፉኝ የነበራችሁ ሰዎች አይሳካላችሁም። በፍጹም ልወድቅ አልችልም። በጣም ጠንካራ ነኝ። ብዙ ችግር አልፌ የመጣሁ ልጅ ነኝ። እኔ በጣም የገረመኝ ነገር እንዴት ነው የሚችሉት ሌሎቹ ሰዎች ማኔጅ የሚያደርጉት? ልክ የወደቅ ከመሰላቸው ሰዎች ኤቭሪባዲ ቪው ለማግኘትም ፌመስ ለመሆንም ሁሉም ሰው ይሞክራል የሚችለውን ያቅሙ። ዶንት ወሪ፣ እኔ አልወድቅም፣ አምስትሮንግ። አንዳንዶቻችሁ እንደሆን እንደዚህ ሆን ምናምን ስትሉ የነበራችሁ ሰዎች አላችሁ። ጌም አድርጉልኝና ወንድነት ላሳያችሁ፣ ማን እንደሆንኩኝ ላሳያችሁ። እኔ ባለጌ መሆን ስለማልፈልግ እንደነሱ ዱዬ መሆን ባለጌ መሆን ስለማልፈልግ ነው እንጂ ማርያምን ማንንም ፈርቼ አላውቅም። አልፈራም። እኔ የስራ ሰው ነኝ። በሰው ብር አይደለም የተቀየርኩት፣ በሴት ብር አይደለም የተቀየርኩት። እንደዚህ ተፋፍቄ ተላልጬ የመጣው ልጅ ነኝ። ሁላችሁም ለውጤን እድገቴን ታያላችሁ። በአንዴ በድንገት አይደለም የተሳካልኝ። ላቤን ጠፋ አድርጌ ችግርና መከራ አይቼ ነው እዚህ የደረስኩት። ያ ሀምብል ስላደረገኝና ለሰዎች ክፋት ስለማላስብ ነው እንጂ ማለት ነው። ተንኮለኛ በሆን ኖሮ ማለት ነው እግዚአብሔርን ነው የምላችሁ እነሱ ያደረጉትን እኔ ማድረግ አቅቶኝ አልነበረም። እንደዚህ አይነት ሰው አይደለሁም፣ አልፈልግም መሆን። አንዳንዴ መልካም ስትሆኑ፣ ጥሩ ስትሆኑ፣ ሀምብል ስትሆኑ ሰዎች እንደምን ይቆጥሩታል? እንደ ፍርሃት ይቆጥሩታል። በመጥፎ ነገር ወይም በኃይለኝነት ኤክስፕረስ ማድረግ ስለማልፈልግ ነው እንጂ በውስጤ ጥንካሬ ስለሌለ ወይም ደግሞ ፈሪ ስለሆንኩኝ አይደለም። እግዚአብሔርን ጀግኔት ያሳያቸዋለሁ። እዚህ በኋላ ታያላችሁ። እኔ መልስ አልሰጥም በዚህ ጉዳይ ላይ ግን if you want ዴም አድርጉልኝ የምትፈልጉ ሰዎች እንደዚህ ነው ስትሉ የነበራችሁ ስታብራሩ የነበራችሁ ማናችሁም ብትሆኑ ዴም አድርጉልኝ፣ አሳያችኋለሁ ማለት እንደሆንኩ።